በዚህ ዘመን እኔ ክፋትን፣ ተንኮልን፣ ግብዝነትን፣ ጥላቻን ያለባቸውን አካባቢዎች ማራቅ ያስፈልጋል። in order to grow ከዝሙት ራቁ፣ ከርኩሰት ራቁ፣ ከግብዝነት ራቁ፣ ከክፋት ራቁ፣ ከተንኮል ራቁ ሲባል ድሮ የእውነት መራቅ ይቻላል። ሮጠህ ነው የምትሄድ። የትዕቢት መርዝ የሚዘራ ነገር መጣና ሮጠህ ትሄድና እቤት ሆነህ ትጸልያለህ። አሁን እኮ መሄጃ እንደሌለ አውቃችሁ። የኛ ጦርነት እኮ አድቫንስ ሆኗል። ከመገኘትሽ ወዴት ትሄዳለህ? ድሮ እየሮጥን ስንሸሻቸው የነበሩ ነገሮች በሙሉ መልክ አሳምረው ዘናጭ ሆነው አድቫንስመንት መስለው ቱቦ ናቸው ግን ቲዩብ ነኝ ብለው ቆሻሻ ነገር ሁሉ አጠራቅመው ቆሻሻውን ሳያሳዩ በመርዝ ነገር አድርገው ክፋትን፣ ተንኮልን፣ መርዝን፣ ጥላቻን፣ ትዕቢትን፣ ጭቅጭቅን ሁሉ አድርገው የብዙ ክርስቲያኖችን መንፈሳዊ ሕይወት ያቀጨጨው ምንድን ነው? ሁሉን ሲጠቀጥቅ የዋለ አእምሮ ክርስቶስን እየመሰለ ሊያድግ አይችልም። እና ምንድን ነው አሁን የኛ ጥሪ? አስወግዱ